የተከሰተው በዚህችው በአህጉራችን አፍሪካ በኮንጎ ደቡባዊ አቅጣጫ በሚገኘው ካታና በተባለው ግዛት ኮቦኩባ በተባለ መንደር ነበር። በዚህም ፍየል ወልዳ ዓለምን ያነጋገረችው ሴት ደግሞ የ28 ዓመቷ አልፎሲና ጁአና ትባላለች ወይም በቅጽል ስሟ ሲፋ። ለበርካታ ዓመታት በሕክምና ላይ እንዳሳለፈ የሚናገረው በዕለቱ ከሥራ ገበታው ላይ በድንገት ተጠርቶ ከቤታቸው የተፈጠረውን ዱብዳ በዓይኑ ለመመልከት የቻለው ሐኪም እንዲህ ሲል ይደመጣል። እኔ ለበርካታ ዓመታት ያክል በሕክምና ሙያ ላይ ሳሳልፍ ብዙ ሴቶችን አዋልጃለሁ። ሆኖም ግን አሁን የገጠመኝ ይህ ነገር በእውነቱ እጅግ አስገራሚ ነው፣ አስደንጋጭም ነው፣ አስፈሪም ጭምር ነው። ለኔ እንደዚህ አይነት ነገር አጋጥሞኝ አያውቅም በማለት ይገልጻል። የዚህ ታሪክ ባለቤት የሆነችው አልፎሲ ወይም ሲፋ ስትናገር እንዲህ ትላለች። ስሜ አልፎሲን ይባላል፣ ሲፋ ነው የሚሉኝ። ከዚህ ቀደም ያለምንም ችግር 6 ልጆችን በሰላም ተገላግያለሁ። በሰባተኛው እርግዝናዬ ግን እኔ ብቻም ሳልሆን ማንኛውም እርጉዝ የሆነች ሴት እንደምትጠባበቀው የሰው ልጅ አልወለዱ፣ ፍየል ነው የሆነው በማለት በእንባ የተሞላ አይኗን በልብሷ ታብሳለች። የገጠመኝ ነገር የሚነገር አይደለም ትላለች። አንዲት ባል ያላት ሴት ፍየል እንድትወልድ የሚያስችላት ምን ይሆን? በባሏ ቦታ ሆኖ ይህንን ጉድ መመልከት በራሱ ተጨማሪ የሚመዘዝ ታሪክ ያለው ሲሆን እርሷ ግን የተከሰተባት ነገር እጅጉን ከባድ ነውና ሰውነቷን ጭንቅላቷን ብቻ ሳይሆን ሁሉ ነገሯን ዝሎና ደንዝዞ ይታያል። እንደ ጋዜጠኞቹ ገለጻ ከዚህ በፊት የነበሩኝ ሁሉም እርግዝናዎች ጤነኛ የነበሩና ጤነኛ ልጅ የሚያስታቀፉኝ በመሆናቸው አሁንም ሳረግዝ ከሌላው ጊዜ የተለየ ነገር አላሰብኩም ነበር። ጤናማ የእርግዝና ጊዜ አሳልፌ 9 ወር አልፎኝ ነበር። እናም ለምን ዘገየ ሳልወልድ ብዬ አልትራሳውንድ በሚባለው ማሽን ታይቼ ነበር። ሐኪሞቹ ልጅሽ አቀማመጡ ትክክል አይመስልም፣ በቀዶ ጥገና በአስቸኳይ መገላገል ይኖርብሻል አሉኝ።